ሰበር ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካንሰር ታማሚ መሆናቸውን ይፋ አደረጉ። ከዚህ ጋር በተያያዘ አሁን ከደቂቃዎች በፊት በሰበር ዜና ይፋ የተደረገ ሲሆን የካንሰር አይነታቸው የፕሮስቴት ካንሰር ህክምና ማድረጋቸውን ይፋ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅድመ ደረጃ ላይ በሚገኝ የፕሮስቴት ካንሰር ተይዘው እንደነበርና አስፈላጊውን ህክምና ማጠናቀቃቸውን ገልጸዋል። ጠቅላይ ሚኒስትሩ ለገጠማቸው የፕሮስቴት እብጠት ቀዶ ጥገና ካደረጉ በኋላ በመደበኛ የህክምና ክትትል ላይ እንደነበሩና በካንሰር መጠቃታቸው ተገልጿል። በዚህ ክትትል ወቅት ከ1 ሴንቲሜትር ያነሰች አነስተኛ የካንሰር ጠብታ መገኘቷን ተከትሎ ፈጣን የህክምና እርምጃ መውሰዳቸውን አስታውቀዋል። ኔታንያሁ ዓመታዊ የጤና ሪፖርታቸው ለ2 ወራት እንዲዘጋ መደረጉን ገልጸው ለዚህ ምክንያቱ በጦርነት ወቅት ጠላታችን ኢራን ጉዳዩን ለሐሰት ፕሮፓጋንዳ እንዳትጠቀምበት ለማድረግ መሆኑን አብራርተዋል። በአሁኑ ወቅት በኤክስ ገጻቸው ባስተላለፉት መልእክት ሙሉ ለሙሉ ተፈውሻለሁ፣ የሥራ ኃላፊነቴንም በሚመጥን እጅግ በጣም ጥሩ በሆነ አካላዊ ብቃት ላይ ይገኛለሁ ሲሉ ገልጸዋል። የካንሰር ህመምተኛ እንደነበሩ ግን አልደብቁም። ለፈጣን ወቅታዊና አዳዲስ መረጃዎች የፎሎ ምልክቷን እየተጫናችሁ ቪዲዮዎችን ላይክ ማድረግ ኮፒ ሊንክ እንድታደርጉ በትህትና ጠይቃለሁ። ቴንክ ዩ